ሃይ ጋይስ እንዴት ናችሁ? ዛሬ ከብዙ ጊዜ በኋላ የመጀመሪያ ዊናችንን አግኝተናል ማለት ነው በዚህ አካውንት። ሶ ዛሬ ትሬድ ሪካፕ እናያለን ማለት ነው። ሶ ፎር አወር ላይ ዴሊ ባይስ ለማየት ከፎር አወር ነው የሚጀምረው። ሶ ፎር አወር ቤሪሽ ነበር፣ እዚህ ጋር ሎው አለን፣ እሱን ብሬክ አድርገን ነበር በዚህ ካንድል። ሶ ሪትሬስ አድርጎ ይሄ ፌቨራል ጋፕ ላይ ሪትሬስ አድርጎ ከዛ ፌቨራል ጋፕ እየወጣ ያለ ነበር ኦልሞስት ማርኬት ሊከፈት የነበረው ማለት ነው። ሶ ናዝዳክ ላይም እንደዛው ነው። ፎር አወር ላይ ቤሪሽ ነበር፣ አወርሊ ላይም ቤሪሽ ነበር፣ አወርሊ ታይም ፍሬም ላይም ቤሪሽ ነበር። ይሄን ሲጋ ትንሽ ጋፕ አለች ናዝዳክ ላይ፣ እሱን ብሬክ አድርገን ነበር። የስ ላይ ብሬክ አላረግንም ወደ ትርዳውን ሳይድ ማለት ቤሪሽ አልሆንም፣ ግን ስትራክቸሩ ላይክ አሚን ማርኬቱ ወደ ታች ነበር ሲሄድ የነበረው። ሶ እዚህ ጋር ሎወር ሃይ መፍጠር ጀመረ ማለት ነው። ሶ ኤክስፔክት ያደረኩት ያው ናዝዳክም ቤሪሽ ስለነበረ የአንድ ሰዓት ታይም ፍሬም ላይ እኔም ቤሪሽ ነበረ ዴሊ ባይስ የነበረው ማለት ነው። ሶ የዋን አወር ሃይ እዚህ ጋር አለ፣ ከዛ እዚህ ጋር ለንደ ሴሽን እና ኤዥያ ሴሽን ሃይ እሱ ላይክ በኢንዲኬተር ነው የምጠቀመው። ሶ እነሱን ማርክ አረኩኝ። ከዛ 15 ሚኒት ሃዮችንም ማርክ አረኩኝ። እዚህ ጋር 15 ሚኒት ሃይ አለ። እቺ ቀይዋ መስመር እቺኛዋ ቀይዋ ማርኬት የሚከፈትበት ሰዓት ነው እቺ። ሶ ከዛ በፊት ያሉትን ሃይና ሎዎች ነው ማርክ የምናደርገው። ሶ እዚህ ጋር 15 ሚኒት ሃይ አለን፣ እዚህ ጋር 15 ሚኒት አለን። እዚህ ጋር ደግሞ ይሄ ጥቁሩ የአንድ ሰዓት ሃይ ነው። ሶ እነዛን ማርክ አረኩኝ። ከስር ደግሞ ኢኤስ ላይ ይሄኛው 15 ሚኒት ሎ ብቻ ነበረ የነበረን። ከዛ ውጪ አይ ቲንክ ፎር አወር ሎ ነው መሰለኝ እዚህ ጋር ድረግ፣ ግን ይሄ ፎር አወር ሎ ነው የነበረን። ሶ ከማርኬት ሲከፈት ትንሽ ስለራቀ ማርክ አላረኩትም ነበር። ናዝዳክ ላይም አንድ አይነት ነው ተመሳሳይ 15 ሚኒት ሃይ፣ እዚህ ጋር 15 ሚኒት ሃይ ማርክ አረኩ። እዚህ ጋር ደግሞ የአንድ ሰዓት ሃይ እና ለንደን ሴሽን እና የአንድ ሰዓቱ ሃይ አንድ አይነት ነበሩ፣ አንድ አይነት ሃይ ነበሩ። ሶ እሱንም ማርክ አረኩኝ። ከዛ የቀረው ደግሞ ኤዥያን ሃይ ነበር። ማርኬት እንደተከፈተ ናዝዳክ እዚህ ጋር ኤዥያን ሎው እና እዚህ ጋር የነበረውን ዋን አወር ሎው ቴክ አረገ ማለት ነው። ሶ ባይሴ ቤሪ ስለነበር እሱን ብዙም ኬር አላረኩም ማለት ነው። ሶ ሪትሬስ አድርጎ ይሄን 15 ሚኒት ሃይ ቺኛውንም 15 ሚኒት ሃይ ስዊፕ አረገ። ዘን እዚህኛው ጋር መጣና ይሄን አወርሊ ሃይ ስዊፕ አረገ ማለት ነው። ሶ በዛ ሰዓት ኢኤስ መጥቶ ይሄኛውን 15 ሚኒት ሃይ ነበረ ቴክ ያደረገው። ሶ ይሄን 15 ሚኒት ሃይ ቴክ ሲያደርግ ኤስኤምቲ ሰራን ማለት ነው። ናዝዳክ ይሄኛውን ሃይ ቴክ አረገ፣ ኢኤስ ደግሞ ይሄንን ቴክ አላደረገውም ማለት ነው። ሶ ልክ ይሄንን ሳይ ኢኤስ መጥቶ 15 ሚኒት ሃይ ቺን 15 ሚኒት ሃይ ቴክ ሲያደርግ ላስት ቤሪሽ ጋፑን ማርክ አረኩኝ ማለት ነው። እዚህ ጋር የምታዩትን ላስት ጋፕ ማርክ አረኩኝ። ከዛ መጥቶ ማርኬቱ ብሬክ ሲያደርግ ኢንተር አረኩኝ ማለት ነው። ብዙ ጊዜ ሃይ ሪስክ ሪዋርድ ያለውን ትሬድ አልይዝም። ጀስት እቺኛዋ ዊክ 5 ሚኒት ሎው ነው። ዊክ ስለነበረ እዚህ ጋር ነበረ ጀስት ቲፒን ያረኩት 1 to 3.49 ምናምን ነው። ሶ መቶ ቲፒ ሂት አረገ ማለት ነው። ሶ በዚህ ትሬድ የሰራሁት ወደ $123 ነው። ቅድም እንደነገርኳችሁ ግን ፈንድድ አካውንት የምትጠቀሙ ከሆነ
ከአንድ ሎት በላይ አያስገባችሁም ትሬድ ስትገቡ። ይሄ ደግሞ ስቶፕ ሎስ በጣም ትንሽ ፖይንት ስለነበር ከአንድ በላይ አላስገባኝም ማለት ነው። ሎቱን መወስድ የነበረው 1.3 1.2.5 ምናምን ሎት ነበር፣ ግን በአንድ ነበር የገባሁት። ሪስክ ያደረኩት ወደ 30 ምናምን ዶላር ነው። ሙሉን 1% አይደለም ሪስክ ያደረኩት በዚህ ትሬድ። ለዛ ነው እንጂ ኦልሞስት ወደ 170 ምናምን 180 ምናምን ዶላር ሜክ አደርግ ነበር። ናዝዳክ ላይ ቢሆን ሞር ይሻል ነበር፣ ምክንያቱም ፖይንቱ ትንሽ ከፍ ያለ ስለሆነ እንደ ልብ ለመግባትም ይሆናል ሎቱ ማለት ነው። ያው የሆነ ሆኗል። ዛሬ የነበረን ይሄ ነበረ። ሆፕፉሊ ይሄን ሳምንት በግሪን እንጨርሰዋለን ብዬ ተስፋ አደርጋለሁ። ቴንኪው